ይሄ ምን ማለት ነው? ሀያት ግን ምንድነው ማስረጃሽ? አንቺ አለመለያየታቸው ምንድነው ማስረጃሽ እየተባልሽ ነው? እኛ ከጀርባ ያለው ነገር አንፈልግም። ፊት ለፊት ላየነው ነገር ነው መፍረድ የምንፈልገው። ምክንያቱም ከጀርባ አናውቅም። መረጃ ተሰጠንም። መረጃ የተሰጠን የፊት ለፊት ላይፋቸው ነው። ኦኬ ማንኛውም ሰው ማለት ነው እነሱ ሞተናፍሽ አስገድዶት ከሆነ ለምንድን ነው ህጌን ስቶፕ ማንኛውም ነው ማለት ነው ሩታ ብቻ ለምትረግጠው ለምንድን ነው? ሌላ ሰው እኮ አለ እናቴ። ምን ነው ኦኬ እኔ ልጨርስና እዛ ትወሪያለሽ ማለት ነው። ኖ አንቺ እኮ ከዚህ የሚመሳሰል ነገር አይደለም እያወራሽ ያለሽው ሀዩ። እቺ ማማ የዚህ ጋር አንቺ ከጀርባ ያለው የተደበቀ ማንነት ነው እየተናገርሽ ያለሽው። እኛ ደግሞ ፊት ለፊት ያላየነው ነው እየመሰከርን ያለነው እየመከርን ያለነው። ያያችሁትን አትመኑ። ይሄ ቢዝነስ ነው እያልኩሽ ነው ታዲያ እንዴ። ወይ ጉድ ፈላ። ስለዚህ እንደሱ ከሆነ ለሩታ አትዘኑና። ቢዝነስ ከሆነ እናታው ለምንድን ነው ቢዝነስ እንደዚህ ሆኖ? አይነት ቢዝነስ አለ እንዴ? ቢዝነስ ኖ ለሩታ እኮ አይታዘንላትም እንደዚህ ከሆነ። ኖርማል ላይ ነው ታሽኛ ለምን እናዝናለን? ለምን በዚህ ልክ እናስባለን? ያ ሀያት የኔ ቆንጆ የኔ እናት ሴት ነሽ አይደለ? ነገ ልጆች ይኖሩሻል። ሩታን በጣም የምትወጃት የምታከብሪያት ከሆነ እንደ እህትሽ በጣም ማለት ነው። ኦኬ እሺ፣ ተወደድሻት ድራማ ነው እያልሽ አታውሪ። ካላስ ቆየን እኮ ድራማ ተባለ። ቆይ አንዴ እንደ እህትሽ ነገም ደግሞ ልጅ ካለሽ ቆይ አንዴ እንደ ልጅሽ እንድታያት ወይ የምታያት ከሆነ በተቻለሽ መጠን መክረሽ የምትሰማሽ የምታወሪያት የምትደውይላት ከሆነ መክረሽ ፕሊዝ። ድራማ የሚሆን ምንም ይሁን ከልጅሽ ማንም ሊበልጥብሽ አይችልም። ከልጄ ማንም ገንዘብ ከልጄ አይበልጥም። ልጄን በገንዘብ እያስቀበርኩኝ በቁሙ ልጄን በገንዘብ ሚዲያ ላይ ያዘረገፍኩኝ ገንዘቡ ጥንቅር ብሎ ይቅርብኝ። ልጄ ይበልጥብኛል። ያውም ዋጋ የከፈለችለት ልጁን ታውቂያለሽ ጠንቀሽ። ከመጀመሪያ ጀምሮ በእርግዝና ጀምሮ ምን ያህል እንደተረገጠች እየተረገጠች እኮ ነው እስካሁን ድረስ የደረሰችው። አንድ ቀን ሰላም ሳታገኝ እንደ እናት እንደ እርጉዝ ሴት እንደ ክብር ሳይኖራት እንደ ባለ ትዳር እዚህ ደርሳለች። አሁንም ድራማ ነው እየተባለ ሁሌ እየታሸች እየተረገጠች መሄድ የለባትም። እንደ ሴት ራሷን ማስከበር አለባት። እንደ እናት ለነገ ለልጇ ጎበዝ አስተማሪ ወላጅ እናት ነው መሆን ያለባት። ድራማ ነው እያልን እሷን ማስረገጥ ድራማው አስር እግሩን ይብላ። ማን ነው ተነስቶ አብርሃምን አፉን ሲከፍትበት ያየ ነው? ማን ነው ተነስቶ ሄርሜላን አፉን ሲከፍትባት ያየ ነው? በዛ በግሩፓቸው ውስጥ ሁሉም ያም ተነሳ ፋራሚውን አሪፍ ተነስቶ አፉን የሚከፍተው ሩታ ላይ መለማመጃ የዩቲዩበር መስሪያ የሚያደርጉት ሩታ ላይ ሩታ ካልነቃች ድራማ ነው ብላ ካለች ወዳና ፈቅዳ ድራማ ከሆነ እየሰራች ያለችው በልጇ ፈርዳ ነው። ነገ ልጇ ምን እንደሚደርስበት አታውቅም። ዛሬ የዘራሹ ነው ነገ የምታጅው። ገባሽ? ዛሬ ለልጅሽ ጥሩ መልእክት ካደረሽለት ነገር ሴቶች ልጆች ተነስተው ልጅሽን ሊበቀሉብሽ አይችልም። የበቀል ዘመን ሆኗል። ልጆች በአጠቃላይ ልጅ እናቱ ላይ የሚበቀል እናት ልጁ ላይ የሚበቀል ገባሽ? ሌላዋ ሴት ብድግትልና ትላንትና እናትክ ትላንትና እህትክ አባትክ እያሉ መበቂያ ነው መውጣት። ገንዘቡ እግሩን ይብላ። እንደ ኧረ በጣም ብዙ ወዳጅ አላት፣ በጣም ብዙ አክባሪ አላት፣ በጣም ብዙ እንደዚህ ብታያትም እኮ ያኔ አትሰማማ ምን ማለት እንችላለን እኛ እኮ የማትሰማው እሷ ነች። ችግሩ ያለው እሷ ነው ጋር ድራማ ነው እያልሽ መደገፍ ማለት ነው። አቁሚ በቃ። ድራማ ነው እያልሽ አታውሪ። አቁሚ ማለት ይሻላል። የምሬን ነው። ድራማ ነው ሁሉ ጊዜ ድራማ ነው ድራማ ነው ድራማ። ስንት አመት ሆነ? አንድ አመት ከምናምን እኮ ሆነ። ለሷም ለህሊናዋም እኮ ነውር ነው። ድራማ ነው እያለን ለምን ለድራማ ነው እኮ ድራማ ነው። ድራማ ከሆነ ርዕስ ያለው ድራማ በትክክል ከሆነ ድራማ ነው ብሎ ይንጡ። ግን ያረከሱ መምጣት ድራማ የለም። እንደዚህ አይነት ድራማ የለም ማሬ። ሀያትዬ ሁሉ ጊዜ ተማሻለሁ። ሁሌ ድራማ ነው የምትይው። በቃ በእንትን እየገባሽ ሁሌ ድራማ ነው የምትይው። ከሀያት ብቻ ሳይሆን ሜላት ራሷ ተናግራለች ከዚህ በፊት። እኔ ሜላት ስትል በጆሮዬ ነው የሰማኋት። ሩታ እንድትጠላ የሚሰጧት አይዲያ ነው። ይሄ እውነት አይደለም። አዎ አንድ ይሄ ነው ብላለች። ይሄ ማለት ካራክተር ማለት ምንድነው? ስለዚህ ፈልጋ ለምን ትገባበታለች? ካራክተር ከሆነ ለምን ትሰራዋለች? የናከ ለወዳጆቿ ምን ያስተማረች ነው የሚሰጣት ካራክተር ነው አትበሉ። ሁለተኛ ነገር ምን ይማሩ? ይኸውልሽ ቡታጅራ ካሉት ወንዶች ዛሬ ለምሳሌ ማለት ነው ያ መጀመሪያ ጊዜ የሆነ ጥቁር ልጅና ማን ነው የሚባለው ቡቼና ማን ነው የሚባለው አስቢው እንግዲህ ድራማ ካልሆነ እነሱ የተናገሩት ነገር የሆነ ፍሬ ካርሲኪ ህፃን ልጅ የሚያወራው ወሬ ያኛው ሄርሜላ ጋም እንዲመጣ አልፈልግም ይላል።
ቡቼም ምን ይላል? እኔ ሩታ ከዚህ በኋላ ከአብርሃም ጋር ቢመጣም አይጠቅማትም። ልጇን እኔ ሌክቸሪ ትምህርት ቤት አስተምረዋለሁ፣ ጥሩ ትምህርት ቤት ከፍዬ ምናምን ማለት የሚናገሩት ንግግር እዛ ጋር ምንም ቁም ነገር እንደሌለው አሁን እኔ እየተረዳሁት ያለሁት እንደ ድራማ ቢሆንም ቡዜ የምትረጫቸው ነገሮች ግን ቡዜ ይሄ ማን ነው ዴቭ የሚባሉት እነሱ የሚረጩት ነገር ሁሌ ሩታን እየቀበራት ነው ያለው። ድራማ መሆኑን እያወቀች ቡዜ እንኳን ስትናገር የሚሰሩት እኮ የሚያስተላልፉት ነገር እሷን ዝቅ እያደረጉ እሷን ተመልካች እንዲጠላት ነው የሚሰሩት። ትክክል። ይሄን እኮ አልደግፈውም። ለምን? ስለመወዳት ደስ አይለኝም ማለት ነው። ይህን ደግሞ ማነው እሺ፣ በየትኛው ሀገር ነው የተፋታ ባልና ሚስት አመት ሙሉ ሳይለይ አንድ ላይ ቪዲዮ የሚሰራ? ተፋታ ነው ያለ ሰው ማለት ነው። የተፋታ ሰው ተረዳን፣ ይኸውልሽ ተረዳን፣ እኛ ድራማ መሆኑን ተረዳን። ግን ደግሞ በዚህ ሁሉ ነገር ውስጥ ክብሯ እየወረደ ያለው ሩታ ነው። ከነ ቤተሰቧ እሷ ብቻ አይደለችም። ከነ ቤተሰቧ ቤተሰቦቿ እንኳን ሊሰሩ እዚህ ጋር አልቻሉ። ወጣ ብለው ሲሰሩ ኦዲየንስ የሚሰጣቸው ስም ያልሆነ ስም ነው። ለምን አይበቃትም? እሷ በቃት፣ ይበቃታል። ከዚህ በላይ እርምጃ በቃ ህይወቴ ነው ካልክ ኑሮዬ ነው ካልክ ይሄንን ሆን ካልሆነ የራሱ ጉዳይ ብላ ወደ እርምጃ ለምን አትገባም? እድሜን እንኳን በሰው ተጠልታ የሚያስጠላ ስራ። አሁን ትላንትና የሰራችው ስራ ለሄርሜላ የሚጠቅም እንጂ የሚጎዳ ስራ አይደለም። እንደኔ እንደታየኝ ማለት ነው። ሄርሜላ እንድትነቃ ያደረገቻት ነገር ሊኖር ይችላል። በሁለቱም ሴቶች እንዲጫወት ያደረገውን እንትን ነው ያወጡትኝ እዛ ጋር። ግን እንዳለ ሚዲያው ሄርሜላ እውነቷ ወጣላት፣ የሄርሜላ አምባ፣ የሄርሜላ እንትን ምናምን። ሩታ አላለቀሰችም 9 ወር ምን 9 ወር ስንት ጊዜ ነው እያለቀሰች ያለችው? የማይፈልጋት ከሆነ ደግሞ ይልቀቃት። በቃ ትክክለኛ ፍቺ ፈጽሞ ይልቀቃት። እንትኗን የሚስጣትና እሷ ለብቻዋ ትስራ። የእውነቴን ነው የምልሽ። ምንድነው የሆነ ድግስ ደግሰሽ እንዳያማህ ጥራው እንዳይበላ ግፋው ነው የአብርሃም ነገር። አንድ ቀን ወጥቶ ስለ ሩታ መልካም ነገር ሲያወራ ሰምቼው አላውቅም። ጭራሽ ትላንት ሴጣን ነው ያላት። ያስጠላል። እዚህ ጋር ምን አለ መሰለሽ፣ ትክክለኛ ለቆ ማለት ነው እኮ ተለያይተናል፣ በቃ አትደርሽብኝ አልደርሽብኝ ተባብለው እኮ ቆርጠው እንትን ቢሉ እሷ ብዙ የሚፈልጋት ሰው አለ፣ ብዙ እድሎች ይኖራታል፣ ብዙ አማራጭ አላት ማለት ነው። ማለት እኮ ታዲያ ያንን ማድረግ ትችላለች ማለት ነው በሁሉም ነገር። ያንን ማድረግ የምትችለው ግን እሷ እኮ ናት፣ እሷ ናት። ቆርጠህ እርምጃ ካለ እሷ ትልቀቀው፣ በቃ አላሳለፈ ምንለው ያንን ነው። ካለ እሷ ትልቀቀው። መሲ አውሩ። እሺ ተራ በተራ ቪዲዮ ልስራ፣ ሀሳባችሁ ነው። እሺ ሚውት አድርጊው፣ አንቺ ጋር ያለው ሚውት አድርጊው እንዳይረብሽሽ። አስቸጋሪ መሲ የምትባይ ሞክሼ እንዳላስወጣች የምን አባሽ መተት ነው? መተተኛ ይቺ መተተኛ ቲጂ ካለሽ አስወጫች። ደንቆሮ መሀይብ ከዚች ጋር እዚህ ማየት ማያስፈልገም። ወንድ አምላክ ያቱልኛች የምን አባሽ መተት። እንደነዚህ ያሉት ኮመንት እየጻፉ እኮ ነው እንዲጨማለቁና እንደ ስራ እንደዚህ እንዲያንዘላዘሉትና መጥፎ ስራ እንዲሰሩ የሚያደርጓቸው እኮ ኮመንተሮች ናቸው። ሲጀመር እነሱ በሚጽፉት ነው እነሱ እየሰሩ የሚያመጡት ማለት ነው። በተመልካች ነው በእይታ ነው እንደዚህ የሚጨማለቁብን ማለት ነው። ሲጀመር ለምን እይታ ስላለው ማለት ነው። ምንም ትምህርት የሌለው ግን የሚታይላቸው በ300 ነው። ስለዚህ ችግሩ ከነሱ ሳይሆን ከተመልካች ነው። ለምን ሄደው ስለሚያዩላቸው እነሱ ስራ ነው፣ ዶላር እያገኙ ነው፣ እየሰበሰቡ እየሰሩ እየተለወጡበት ነው። ችግሩ ከተመልካች ነው። የሩታ ለውጥ እኮ ስላላየው ነው እንደዚህ ምንገበገቤ። ቤተሰቦቿ አልተለወጡ ምን አሉ? እሷ ምን እንዳደረገች አናቅ። ትሰደባለች፣ ትወጣለች። ወይ እህቶቿ ሰርተው እንደ ሰው እንዲለወጡ ፈቃደኛ አልሆነች። ለምን በሚሰጣት ነገር ወጥቶ እንዳይሰራ እዚህ ሚዲያ ላይ እነሱን ታሰሩ። ሁሌ እሷ ቤተሰቦች ዝቅ እንደተደረጉ ነው። ሁሌ እሷ ዝቅ እንደተደረገች ነው። ሁሌ ለሩታ መልካም አስተሳሰብ ሰው እንዳይኖረው እንድትጠላ። ግን ደግሞ ፈጣሪ ከላይ የሰጣትን ማንም ሊነጥቃት አይችልም። ማንም ማለት ነው። ይሄ ፈጣሪ ሰጥቷታል። አንዴ ግን ደግሞ ይችን ጊዜ ትጠቀምባት። የሚዲያ ስራ የተወሰነች ሰዓት ናት። ከዛ በኋላ ልክ ከራሷ ስትነቃ የምታረገው እንዳይጠፋት ወደ ራሷ ተመልሳ ስራዋን በአግባቡ ሰርታ ነፃ እንደ
አይምሮም እኮ ይረብሻል። አንቺ ሁሌም ወጥተሽ ሚዲያ ላይ ከዛ ኮመንት የምታነቢ ከሆነ ኮመንትሽን ስታነቢ አይምሮሽ መቃወስ ይመጣል። እሷ ያልሆነችውን ሆና እየሰራች ከሆነ ያልተፈጠረውን ፈጥራ እየሰራች ከሆነ ዋጋ ያስከፍላታል ነገር። ሰውም ይሰለቻል። የሚወዷትም እኮ እንደዚሁ እንዳረሩ አሁን ድራማ ይሁን አይሁን እሷና ባለቤቷ ናቸው የሚያውቁት አይደል? ይሄን ነገር እዚህ ጋር ሰው ከአንጀቱ ነው ርር ብሎ የሚሰራባት፣ የሚሰማት፣ የሚቃጠልላት፣ የሚያዝንላት። ነገ ጠዋት ይሄን ሰው ላታገኘው ትችላለች። ከዚህ በላይ ባትራመድ ቢበቃት፣ ይበቃታል። በቃ ትላንት አሳወቀችው አይደል? ድራማም ይሁን ሪያሊቲ ይሁን ትላንት አሳውቀዋለች አይደለ? ከመጣ በስርዓቱ ልክ ነሽ፣ እስካሁን ያደረግኩት ነገር እንዲህ ነው ብሎ በስርዓቱ ይቅርታ ጠይቆ ከተመለሰ እሰየው። ካልተመለሰ ግን ከማንኛውም ሰው ጋር ባትሄድ አካውንቷን ታስመልስ። በራሷ ገቢ የሚደረገውን በራሷ እርግጠኛ ነኝ አካውንቱ በሱ ነው የሚገባው ገቢው ራሱ። ያንን ነገር ታመቻች። ቆራጥናት አይ በእውነት ግን እንደው ይቅርታ ቢላት ራሱ ባትመለስ ይሻላል። ስለ እውነት ቢቀርባት ይሻላል። ከዚህ ህይወት ውስጥ ብትወጣ ይሻላል። ትክክለኛ ቢሆን ሀያት እያልኩሽ እኮ እኔ ሩታ ላይ ያደረገውን አብርሃም እኔ ላይ ቢሆን የተደረገው አብርሃምን ዞር ብዬ አላየውም ነው የምልሽ። ዞር ብዬ በሄደበት መንገድ አልሄድም። እንኳን አብሬው እንደዚህ ልንጀላ አልገግ አውሪጋትማ ይሄ አሁን እኮ ህይወቷ ውስጥ ራሱ ገብቶ እኮ ስለ እውነት ያበላሻታል። አይሆናትም። ይሄ መንገድ የለመደ ወንድ አንድ ከወጣ ተመልሶ ቢመጣ ራሱ ለአንቺ አይሆንሽም። ህይወትሽን ነው የሚያበላሸው። ቢቀርባትና እሷ የራሷን ህይወት ብትፈንትን ብትኖር ከልጇ ጋር እንዴ ምን አነሳት እንዴ? እንደፈለጋት እኮ መኖር ትችላለች። እቺ ልጅ እኮ አስፈልጋት። እሷ አሁን አልፈልግም ብላ የራሷን ብቻዋን ህይወቷን ብትኖር ስለ እውነቴን ነው የምላችሁ የምትፈልገውን ነገር ማድረግ ትችላለች እቺ ልጅ። ምክንያቱም ምላስ አላት። እጅግ በጣም ንግግር የምታውቅ ሰው ናት። እንትን ጠንካራ ሴት ናት እንዴ ምንም እንትን የሚላት ነገር እኮ የለም። ምንም የሚገድባት ነገር የለም እኮ። እኔ ይሄ አሁን ሀዩ ቆይ ስለ ሩታ ተይና፣ ሩታን ብቻ መቆስ ብቻ ሳይሆን ስለ ሁሉም አስተያየት ስጡ። ሩታ ላይ ሳይሆን ማለት ነው። እኔ እኮ ብልሽ አብርሃም አሁን ቡዜ ቆይ ልንገርሽ፣ እኔ ልወርድ ነው የኔ ውድ፣ እኔ ልወርድ ነው። ቆይ ቡዜ አሁን እንደ እባብ ተሽላክሉካ እንደ ጥቁር እባብ ማለት ነው። እስተዛሬ አንድ ኮንፊደንስ ቢኖራት ቡዜ እስተዛሬ አፋን ለጉማ ቤት አትቀመጥም ነበረ። ትላንትና አንድ ነገር አረገኝና አሁን ስልኳን አፏ ስር እንደዚህ ገደፍ እያረገኝ የፈለገችውን ትናገራለች። እሷ ኮንፊደንስ ቢኖራት ቡዜ ለምን በራሷ አጀንዳ አልመጣም ነበረ? ልጇን የባንጋሊ ዲቃላዋን ለምን ይዛ አመጣም? ለምን እንደሰው አሰራ? ሩታ አንድ ነገር ስትሰራ ሩታን ለመጠየት በቃ ኦዲንስ እንዲጠላት ይሮጣም መጣ። ቡዜ እንደሱ አይነት አክስት ከሚሰጠኝ እኔ ቢቀርብኝ ይሻላል ከእንደዚህ አይነት ቤተሰብ ከምወለድ። እነሱ በጣም ክፉ እባብ ናት። በጣም ባለጌ ቤተሰቦች ናቸው እነሱ ቆሻሾች። የምትፈልገው እባብ እኮ ናት። እንትን ለማለት ነው። እስካሁን ምንም ቃላት አልተናገረችም። አሁን መጥታ እንደዚህ ምላስ በቃ እንዴ መናገር እስከ ማቅጣት ድረስ ነው የጮኸችው። የሰማናት አይደል እንዴ? መጥፎ ሴት ናት። እንዴ መሰለች እስከ ዛሬ ወንድሟ ሴት ላይ በሴት ይወስ ሲጫወት ዝም ብላ አሁን አንድ ነገር ከላስ ትንሽዬ ነገር አርጋ ሰበብ ገድፋት መጣ። ሉታ አንድ ነገር ስታደርግ በቃ ዶሮዋን ለመሰብሰብ ዩቲዩብ እንትን ቪዲዮ ትከፍታለች። ከዛ አፏን እየመጣ እንደውሻ ወው ትላለች። አሮጊት እሷ ልጇ እኮ ነው የምኮነው ሩታ ሁሌም ወደ ታይ ዞራ ህጣሊ ጋር ስትጃጃል በጣም ታስጠላለች። እኔ ግን በጣም ነው የሰለቸችኝ ቡዜ የምር ታውቆ እንደሷ ብጤዋ ጋር ብትሰራ እኮ ችግር የለውም። ግን ልጆቿ ጋር ወደ ታይ ተመልሳ ስትጃጃል በጣም ይደብራል። በጣም የምር በጣም ነው የሚደብረው። እየሰራችውን ቪዲዮ መልሳ ብታዩ በጣም እኮ ነው የሚደብረው። ልጆቿ ጋር ወደ ታይ እየዞረ እየተጃጃለ እስከ መቼ ነው የምትጃጃለው እንዴ? ቆሻሻ አሮጊት እስከ መቼ ነው? እኛ ሰለቸችን የምር። እኔ ሲላ በራሴ በኩል ሰልችታኛለች ቡዜ። በጣም የሚደብር ንግግር ነው የምትናገረው። ነገ ህጣል ሲያይ ምንድነው በጭንቅላት ውስጥ ምንድነው የሚያስበው? እንዴት ነው የሚያየኝ ብላ እንኳን የማታስብ ለዶራል ብቻ የምትቀድ አሮጊት እሷን ነው ያየሁት። አውሬ ማለት ነው። ጥቁር እባብ ቆሻሻ መርዝ ናት፣ መርዝ። እስቲ እሷ ጀግና ከሆነ ዲቃላ የባንጋሊዋ ዲቃላን ይዛ መታ ትስራ። ወንድ ናት። እስቲ ቡዜ በራሷ አጀንዳ ትስራ።
ለምን ሩታ ናታ፣ በሩታ ነው ሁሌ። ሩታን ከጠላች ለምን የሩታን ፎቶ ትለጥፋለች? ለምን እሷ ኮንፊደንስ ካላት ለምንድን ነው የሩታን ስም እየጠላ የምትሰራው? ጀግና ከሆነ ቆሻሻ ለማኝ ስለሆነ በሩታ ነው የምንለምነው። ሁሌም ቤተሰቦቿ እንዳለ በሩታ እየለመኑ ነው የሚኖሩት። በሩታ እንጂ እንትን ስራ መስራት አይችሉም። ለምን ጀግና ናታ፣ ስራ ትከፍትልሻለች። እየለመንሽ ጧትም ማታም እየለመንሽ በዝም ሩታ እያልሽ ትኖር ያለሽ ገና እንትን ልሞች ማታ እንትን ስትይ ሩታ እያልሽ ነው ህይወትሽ የምታልፈው። አሮጊት የበሰበሽ እባብ ፈጣሪ ይልፋሸራ። ፈጣሪ እንደው ከዚህ ከሚዲያ ያጥፋት ይችን ሴትዮ። የምር እሷ እባብ መርዝ ናት። ቆሻሻ ማለት ነው። የሩታ የቶች ተፈረባቷ ትብላ። ተሰብስባችሁ ቻናሏን ሪፖርት አድርጉባት። ግን ውሻ ማለት ነው። እንዴት እንደምታስጠላኝ እኔ ባገኘው ማጥፋት ነው። እሷን ማጥፋት በቃ በቃ ሄዱበት። እሱ ብዙ ማጥፋት አለባችሁ አድርጉባት ማለት ነው። ድምጿ የጥፋናች ቆሻሻ እውነት እኔ ማለት የአብርሃም ቤተሰቦች ለሩታዬ አይሆኗትም። በቃ ለምን እሷ አንድ ነገር በተደረገ ሰዓት ሩታዬ ናት እየተበላች ያለችው። የልጃቸውን ችግር የልጃቸውን ውስጥ የልጃቸውን ቆሻሽነት አላዩም እነሱ። አንድ ነገር በተደረገ ሰዓት ቡዜም ሆነ ያ ወንድም ተብዬው ትልቁ ሩታ ለምን እንደዚህ ታደርጊያለሽ? ለምን እንደ የወንድማቸውን ችግር ለምን አላዩም? እሱ ምን እያደረገ ነው እንዴ? ሴት ልጅ መጫወቻ ናት እንዴ? እሱ አይደለም እንዴ? የልጁ እናት እኮ ናት። ነገር ጋር የሚሄደው ታዲያ እሱ ሴት ላይ እንደዚህ በሴትዮ ሲጫወት የት ነበሩ እስከ ዛሬ? እሱን እኮ ነው የምልሽ። ይሄ ልክስክስ ምንም አያስፈልግም። ሰላም ቆይ አንድ ጊዜ ልንገር። እናንተ የራሳችሁ ህይወት አትኖሩ እንዴ? ምን አረገች? ያን ያክል ስድብ ቡዜ ምናምን እያላችሁ እየተሳደባችሁ ያላችሁ ምን አገባሽ? አንቺ ምን አገባሽ? ዝም ብላችሁ ደግሞ ለሄርሜላ ከጎኗ መሆን ብትፈልግ ኖሮ አንድ ጊዜ ልናገር። እናንተ ቡዜ ስለተናገረት ዛሬ ስለተናገረት እሱ መሀይም ስለሆናችሁ እንጂ ሩታ ስላጠፋ ይኸውልሽ ቡዜ ስለተናደዳችሁ እንጂ ምንም ነገር የለባችሁ። ማርያምን ስለተናደዳችሁ ግን ዝም ብላ ተሳድባለች። ምን እናደዳለን? ሀቁ አያችሁና ሀቁ ተናገሩሽ። ራስታ